ይህን ካልተረዳህ ነፃ የኤአይ መሳሪያዎች ሊያሳስትህ ይችላል። ነፃ የኤአይ መሳሪያዎች ላይ ብዙ ሰው የሚሳሳተው እዚህ ነው። መሳሪያውን ከመጠቀም በፊት የሚጠብቅህንና የሚጎዳህን እንለይ። ነፃ የኤአይ መሳሪያዎች በእጅህ ላይ ትልቅ ኃይል ይሰጡሃል፣ ግን በትክክል ካልተጠቀምካቸው ሊያሳስቱ ይችላሉ። ብዙ ሰዎች የኤአይ መሳሪያዎችን ሲጠቀሙ የሚሳሳቱት እዚህ ነው። አዲስ ርዕስ ለመማር ስትሞክር ወይም ለፈተና ስትዘጋጅ አስበው። መረጃው ብዙ ነው፣ ግራም ያጋባ ነው። ምናልባት አንድን ጽንሰ ሐሳብ ደጋግመህ ታነበዋለህ፣ ግን ትርጉሙ ሊጠፋብህ ይችላል። ይህ የተለመደ ነገር ነው እና ሁላችንም የምናልፈው ነገር ነው። ነፃ የኤአይ መሳሪያዎች እንደ ቻት ጂፒቲ በነፃው ደረጃው አንድን ውስብስብ ርዕስ በቀላል ቃላት እንዲያስረዱህ መጠየቅ ትችላለህ። ለምሳሌ ስለ ኳንተም ፊዚክስ ለመማር ከፈለግ ኤአዩ በቀላሉ በሚገቡ ምሳሌዎች ሊያብራራልህ ይችላል። ነገር ግን ሁሌም ኤአይ የሚሰጠውን መረጃ ማጣራት እና ማረጋገጥ አስፈላጊ ነው። በሀገራችን ሁኔታ መረጃ ለማግኘት ወይም የአንድን ጽሑፍ ሐሳብ ለመረዳት አስቸጋሪ ሊሆን ይችላል። ነፃ የኤአይ መሳሪያዎች እንደ ካን አካደሚ የኤአይ አጋዥ ያለው ወይም ኮርሴራ ላይ ያሉ የትምህርት ኮርሶች ክፍሎችን በነፃ ማየትህ በራስህ ፍጥነት እንድትማር ይረዱሃል። እነዚህ መሳሪያዎች ያለ ክሬዲት ካርድ ክፍያ ልትጠቀሙባቸው የሚችሉ አማራጮችን ይሰጣሉ። ዛሬውኑ የኤአይ መሳሪያዎችን በመጠቀም ያጠናን ልምድህን አሻሽል። አንድን ርዕስ ስትማር በቀላሉ ለመረዳት ኤአይን እንደ ግል አስተማሪህ ተጠቀም። ነገር ግን ሁሉ ጊዜ ትክክለኛ መረጃ ለማግኘት ሌሎች ምንጮችን ማጣራትና የራስህን የማሰብ ችሎታ መጠቀምህን አትዘንጋ። ይህን ክፍል ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉት። እናንተስ ነፃ የኤአይ መሳሪያዎችን ለትምህርት እንዴት ትጠቀማላችሁ? ኮሜንት ላይ አስቀምጡልን። በቀጣዩ ክፍል የተሻለ እንዴት መፍጠር እና በፍጥነት መስራት እንደምትችል እናያለን። ነፃ የኤአይ መሳሪያዎች ለፈጠራ ሥራዎች እንደማይጠቅሙ ወይም ውስብስብ ሶፍትዌር እንደሚያስፈልግ ታስባላችሁ? ብዙዎች የሚያስቡት ይህንኑ ነው። ግን እውነቱ ግን ቀላል ነው። በእጃችሁ ባሉ ነፃ መሳሪያዎች አስደናቂ ነገሮችን መስራት ትችላላችሁ። የራስህን አነስተኛ ንግድ ለመጀመር አስበህ ይሆናል። ለምሳሌ የቡና መሸጫ ወይም የፋሽን ቡቲክ። ለሱቁ አርማ ወይም ማህበራዊ ሚዲያ ፖስት ለመስራት ስትሞክር የንድፍ ክህሎት እጥረት ወይም ውድ ሶፍትዌር እያስፈራህ ይሆናል። ይህ ስሜት ብዙዎቻችን ጋር አለ። እንደ ቢንግ ኢሜጅ ክሬተር ወይም ካንቫ ያሉ ነፃ የኤአይ መሳሪያዎች እዚህ ጋር ይረዳሉ። ከባዶ ከመጀመር ይልቅ ሐሳብህን በጽሑፍ በመግለጽ ብቻ ምስሎችን ወይም የንድፍ አማራጮችን ማግኘት ትችላለህ። ለምሳሌ የኢትዮጵያ ቡና ሲጠጣ የሚያሳይ ዘመናዊ አርማ ብለህ ስትጽፍ ኤአይ የተለያዩ ዲዛይኖች ያቀርብልሃል። ይህ ለሀገራችን ወጣቶች ትልቅ ዕድል ነው። ለምሳሌ አንድ የሰፈር ክበብ ለበጎ አድራጎት ዝግጅት ፖስተር ሲፈልግ ወይም አንድ የእጅ ጥበብ ባለሙያ ምርቱን ለማስተዋወቅ ማራኪ ምስል ሲያስፈልገው እነዚህ ነፃ መሳሪያዎች ትልቅ እገዛ ያደርጋሉ። ያለ ብዙ ወጪ ሙያዊ የሚመስሉ ነገሮችን መፍጠር እንችላለን። ዛሬውኑ መፍጠር ጀምር። ዝም ብለህ አትመልከት። ቢንግ ኢሜጅ ክሪኤተር ወይም ካንቫ ኤአይን ተጠቅመህ ለግል ፕሮጀክትህ፣ ለክበብህ ዝግጅት ወይም ለመዝናናት ብቻ ሐሳቦችን ወደ እውነት ቀይር። ትንሽ በመሞከር ትልቅ ነገር ማግኘት ትችላለህ። ነፃ የኤአይ መሳሪያዎች እንድትማሩና እንድትፈጥሩ እንዴት እንደሚያግዟችሁ አይተናል። እውነተኛው ኃይል ያለው በራሳችሁ የማወቅ ጉጉትና ለመሞከር ባላችሁ ፍላጎት ነው። አስተያየታችሁን አካፍሉን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው። እንረዳው፣ እንቆጣጠረው።